በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴ ነውና፣ እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁ እንዳዘነበለ እንግዳ እንደፈረሰም ቅጥር ትገድላላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፣ ሐሰትንም ይወዳሉ። በአፋቸው ይባርካሉ፣ በልባቸው ይረግማሉ። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴ ነውና፣ እርሱ መጠጊያዬ ነው፣ አልታወክም። መድኃኒቴ ክብሬ በእግዚአብሔር ነው፣ የረድኤቴ አምላክ ተስፋዬም እግዚአብሔር ነው። የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁ በፊቱ አፍሱ። እግዚአብሔር ረዳታችሁ ነው። ነገር ግን የሰው ልጆች ከንቱ ናቸው፣ የሰው ልጆች ሐሰተኞች ናቸው፣ በሚዛን ይበድላሉ። እነርሱስ በፍጹም ከንቱ ናቸው። አመፅን ተስፋ አታድርጉ፣ ቅሚያንም አትተማመኑ። ባለጠግነት ቢበዛ ለልባችሁ አይኩራ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የእግዚአብሔር ነው። አቤቱ ምሕረት ያንተ ነው። አንተን ለእያንዳንዱ እንደ ስራው ፍዳውን ትሰጣቸዋለህ። ምዕራፍ 62 አምላኬ አምላኬ ወደ አንተ ገሰግሳለሁ። ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከተው። ምሕረት ከሕይወት ይሻላልና ከንፈሮቼን ያመሰግኑሃል። እንዲህም በሕይወቴ ዘመን አመሰግንሃለሁ፣ በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስባለሁ፣ በማለዳም እናገራለሁ። ረዳቴ ሆነኸኛልና በከንፈሮቼም ጥላ ደስ ይለኛል። ነፍሴ በኋላ ተከታተለች፣ እኔንም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ። ለሰልፍ እጅ አልፈው ይሰጣሉ፣ የቀበሮም እድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል። ሐሰት የሚናገር አፉ ይዘጋል። ምዕራፍ 63 አቤቱ ወደ አንተ በመለመነው ጊዜ ጸሎቴን ስማ፣ ከጠላትም ፍርሃት ነፍሴን አድን። ከክፎች ሸንጎ ከአመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፣ መራራ ነገርም ለማድረግ ንጹሕንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። አመፅን ፈለጓት ሲፈትኑም አለቁ። የሰው ውስጡ ሀሳቡና ልቡ የጠለቀ ነው። እግዚአብሔር ከፍ ከፍ ይላል፣ የድንገትም ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል፣ የሚያያቸውም ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ እግዚአብሔርንም ስራ ተናገሩ፣ ስራውም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸው የቀና ሁሉ እልል ይላሉ። ምዕራፍ 64 አቤቱ በጽኑ ለአንተ ምስጋና ይገባሃል፣ ለአንተ ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። አመፅን ነገር በረታብን፣ ኃጢአታችንንስ አንተ ይቅር ትላለህ። አንተ የመረጠኸው በአደባባዮችም ለማደር የተቀበልኸው ምስጉን ነው። ከቤት በረከት እንጠግባለን። ቤተ መቅደስን ቅዱስ ነው፣ በጽድቅም ድንቅ ነው። በምድር ዳርቻ ሁሉ በሩቅ ባህርም ውስጥ ላሉ ተስፋቸው የሆነው አምላካችንና መድኃኒታችን ሆይ ስማን። በጉልበትህ ተራራዎችን
በጉልበት ተራራዎችን አጸናሃቸው። በኃይልህም ታጥቀሃል። የባህሩን ጥልቅ የሞገድንም ጩኸት ታናውጣለህ። ከተአምራት የተነሳ አሕዛብ ይደነግጣሉ፣ በምድር ዳርቻም የሚኖሩ ይፈራሉ። የጠዋትና የማታም መውጫ ደስ ያሰኛቸዋል። ምድር ጎበኘሃት፣ አጠጣሃትም፣ ብልጥግናዋንም እጅግ አበዛ። እግዚአብሔር ወንዝ ውሃን የተመላ ነው። ምግባቸውን አዘጋጀ፣ እንዲህም ታሰናዳለህ። ትልሟን ታረካለህ፣ ቦይዋንም ታስተካክላለህ፣ በነጠብጣብም ታለሰልሳለህ፣ ቡቃያዋንም ትባርካለህ። በቸርነት ዓመታትን ታቀዳጃለህ። ምድር በዳውን ስብን ይጠግባሉ። የምድር በዳ ተራራዎች ይረካሉ፣ ኮረብታዎችም በደስታ ይታጠቃሉ። ማሰማሪያዎችም መንጋዎችን ለበሱ፣ ሸለቆዎችም በእህል ተሸፈኑ። በደስታ ይጮኻሉ ይዘምራሉ። ምዕራፍ 65 በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙ ዘምሩ፣ ለምስጋናም ክብርን ስጡ። እግዚአብሔር እንዲህ በሉ፣ ስራ ግሩም ነው፣ ኃይል ብዙ ሲሆን ጠላቶች ዋሹብህ። ምድር ያሉ ሁሉ ለአንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምም ይዘምራሉ። ኑ የእግዚአብሔርን ስራ እዩ፣ ከሰው ልጆች ይልቅ በምክር ግሩም ነው። ባህርን የብስን አደረጋት፣ ወንዝንም በእግሩ ተሻገረ። በዚያን በእርሱ ደስ ይለናል፣ በኃይሉ ለዘላለም ይገዛል። ዓይኖቹ ወደ አሕዛብ ይመለከታል፣ አመፀኞችም ራሳቸውን ከፍ ከፍ ያደርጋሉ። አሕዛብ ሆይ አምላካችንን ባርኩ፣ የምስጋናውንም ድምፅ ስሙ። ነፍሴ በሕይወት ያኖራታል፣ እግሮቼን ለመናወጥ አይሰጥም። አቤቱ ፈትነህናል፣ ብርንም እንደሚያነጥሩ አንጥረኸናል። ወደ ወጥመድ አገባህን፣ በጀርባችንም መከራን አኖርህ። በራሳችን ላይ ሰውን አስረገጠህን፣ በእሳትና በውሃ መካከል አለፈ፣ ወደ እረፍትም አወጣህን። የሚቃጠል መስዋዕትን ጋራ ወደ ቤትህ እንገባለን። በመከራ ጊዜ በአፌ የተናገረውትን ከንፈሮችም ያሉትን ስእለቴን ለአንተ እፈጽማለሁ። ከዕጣን ከወጠጤ ጋራ የሚቃጠል መስዋዕትን ፍሪዳ አቀርባለሁ። ላሞችና ፍየሎችን እሰዋልሃለሁ። እግዚአብሔር የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኸው፣ በአንደበቴም አመሰገንሁት። በልቤስ በደልን አይቼ ቢሆን ጌታ አይሰማም ነበር። ስለዚህ እግዚአብሔር ሰማኝ፣ ልመናዬን ድምፅ አደመጠ። ጸሎቴን ያልከለከለ፣ ምሕረቱን ከእኔ ያላራቀ እግዚአብሔር ይመስገን። 66 ምዕራፍ እግዚአብሔር ይማረን ይባርከንም፣ ፊቱንም ያብራልን። በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ አቤቱ አሕዛብ ሁሉ ያመስግኑ። ለአሕዛብም በቀን ትፈርድላቸዋለህ እና አሕዛብንም በምድር ላይ ትመራለህ። አሕዛብ ደስ ይላቸዋል ሐሴትም ያደርጋሉ። አቤቱ አሕዛብም ሁሉ ያመስግኑ። ምድር ፍሬዋን ሰጠች። እግዚአብሔር አምላካችን እግዚአብሔር ይባርከናል። የምድር ዳርቻ ሁሉ ይፈሩታል። ምዕራፍ 67 እግዚአብሔር ይነሳ፣ ጠላቶች ይበተኑ፣ የሚጠሉት ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ስም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔር ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር የተቀኙ ለስሙ ዘምሩ፣ ወደ ምድረ በዳ ለወጣ ለመንገድ አድርጉ። ለእግዚአብሔር ተቀኙ፣ ለስሙ ዘምሩ፣ ወደ ምድረ በዳ ለወጣው መንገድ አድርጉ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል፣ እስረኞችን በኃይሉ ያወጣቸዋል።
አመፀኞች ግን በምድረ በዳ ይኖራሉ። አቤቱ በአሕዛብ ፊት በወጣ ጊዜ፣ በምድረ በዳ ባለፈ ጊዜ ምድር ተናወጠች። ከሲና አምላክ ፊት ከእስራኤልም አምላክ ፊት ሰማያትም አንጠባጠቡ። አቤቱ የሞገስን ዝናብ ለርስት አዘነበ፣ ከምድረ ጊዜ አዘነበ። በደከመም ጊዜ አንተ አጸናኸው፣ እንስሳዎችን በውስጡ አደሩ። አቤቱ በቸርነት ለድሆች አዘጋጀ። እግዚአብሔር ቃሉን ሰጠ። የሚያወሩት ብዙ ሰራዊት ናቸው። የሰራዊት ነገሥታት ፈጥነው ይሸሻሉ። በቤቱ የምትኖሩ ምርኮን ትካፈላላችሁ። በርስቶች መካከል ብታድሩ ክብር እንደተሰራ እንደ ርግብ ክንፎች በቅጠል ወርቅም እንደተለበጠ ላባዎች ትሆናላችሁ። ሰማያዊ ንጉሥ በላይዋ ባዘዘ ጊዜ በስልሟን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው። የጸና ተራራ የለመለመ ተራራ ነው። የጽኑ ተራራዎች ለምን ይነሳሉ? የጸኑ ተራሮች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎች ብዙ ሺህ ናቸው። ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይም አረገ፣ ምርኮን ባረከ፣ ስጦታንም ለሰዎች ሰጠ። ደግሞም ለዓመፀኞች በዚያ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ረድኤትና እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ የደህንነት አምላክ ነው። ከሞት መውጣት ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ በኃጢአት የሚሄዱትን የጠጉርን አናት ይቀጠቅጣል። እግዚአብሔር እንዲህ አለ፣ ከባሳን አመጣቸዋለሁ፣ ከባህርም ጥልቅ አወጣቸዋለሁ። እግሮችህ በደም ይረገጡ ዘንድ የውሾችን ምላስ በጠላቶች ላይ ይሆን ዘንድ የአምላኬ ንጉሥ መንገድ በመቅደስ ቤት ተገለጠ። አለቃዎች ቀድሞ መዘምራንም ተከተሉ። ከበሮን የሚመቱ በቆነጃጀት መካከል እግዚአብሔር በጉባኤ በጌታችንንም በእስራኤል ምንጭ አመሰገኑት። ወጣቱ ቢንያም በጉልበቱ በዚያ አለ። ገዢዎቻቸው ይሁዳ አለቆችም የዛብሎን አለቆችን የንፍታሄም አለቆች አቤቱ ኃይልህ እዘዝ። አቤቱ ይህንን ለእኛ የሰራኸውን አጽናው። በኢየሩሳሌም ስላለው መቅደስ ነገሥታት እጅ መንሻን ላንተ ያመጣሉ። በሸምበቆ ውስጥ ያሉትን አራዊት፣ በአሕዛብ ውስጥ ያሉትን የበሬዎችና የወይፈኖች ጉባኤ ገሥጽ። እንደ ብር የተፈተኑ አሕዛብ እንዳይዘጉ ሰልፍን የሚወዱት አሕዛብን በተናቸው። መኳንንትን ገሠጹ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት ለእግዚአብሔር ተቀኙ፣ ለጌታ ዘምሩ። በምሥራቅ በኩል ወደ ሰማያት ለወጣ ለእግዚአብሔር ዘምሩ። ኃያል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብርን ስጡ፣ ግርማንም በእስራኤል ላይ፣ ኃይሉን በደመናት ላይ ነው። እግዚአብሔር በቅዱሳን ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔር ይመስገን። ምዕራፍ 68 አቤቱ ውሃ እስከ ነፍሴ ደርሶብኛል፣ አድነኝ። በጥልቅ ረግረግ ጠለቀው፣ መቆሚያም የለኝም። ወደ ጥልቅ ባህር ገባሁ፣ ማዕበልም አሰጠመኝ። በጩኸት ደከመው ጉሮሮዬም ስለለ። አምላኬ ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስሁ። አቤቱ አንተ ስንፍናዬን ታውቃለህ።
ኃጢአቴንም ካንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋዬ የሚያደርጉ አቤቱ የሰራዊት አምላክ ተስፋ የሚያደርጉ በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና ኅፍረትንም ፊቴ ትሸፍናለችና። ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆነውባቸው የቤት ቅናት በልታኛለችና የሚሰድቡህንም ስድብ በላዬ ወድቋልና። ነፍሴ በጾም አስመረረኋት፣ ለስድብም ሆነብኝ። ማቅን ለበሰው ምሳሌም ሆነውላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይንን የሚጠጡ በእኔ ይዘልፋሉ። አቤቱ በመልካም ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረትህ ብዛት በማዳንህም እውነት አድምጠኝ። እንዳይወጡኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውሃ አስጥለኝ። ውሃ ማዕበል እያስጠመኝ ጥልቁ አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ሰማኝ፣ እንደ ርኅራኄም ብዛት ወደ እኔ ተመልከት። ከባሪያህም ፊት አትሰወር፣ ተጨንቄያለሁና ፈጥነህ አድምጠኝ። ነፍሴን ተመልከት ተቤዣትም፣ ስለ ጠላቶቼ አድነኝ። አንተ ስድቤን፣ እፍረቴን፣ ነውሬን ታውቃለህ። የሚያስጨንቁኝን ሁሉ በፊቴ ናቸው። ነፍሴ ስድብንና አሳርን ታገሰች። አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለመጠጤም ሐሞጣጤን አጠጡኝ። ማዕዳቸው በፊታቸው ወጥመድ ለፍዳ ለእንቅፋት ትሆንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጉበጥ። ዓመታት በላያቸው አፍስ፣ መዓትን በላያቸው አፍስ፣ የቁጣህን መቅሰፍትም ያግኛቸው። ማደሪያቸው በረሃ ትሁን፣ በድንኳኖቻቸው የሚቀመጥ አይገኝ። አንተ የቀሰፈውን እነርሱ አሳደዋልና፣ በቁስሌም ላይ ጥዝጣዜን ጨምረውብኛልና። በኃጢአታቸው ላይ ኃጢአት ጨምርባቸው፣ በጽድቅም አይግቡ። ከሕያዋንም መጽሐፍ አይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛ ቁስለኛ ነኝ። አቤቱ የፊትህን መድኃኒት ይቀበለኝ። እግዚአብሔር ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርጋለሁ። ቀንድና ጥፍር ካበቀሉ ከእንቦሳ ይልቅ እግዚአብሔር ደስ ያሰኘዋል። ችግረኞችን ያያሉ ደስ ይላቸዋል። እግዚአብሔር ፈልጉት ሕያውም ሁኑ። እግዚአብሔር ችግረኞችን ሰምቷልና እስረኞችንም አልናቀምና። ሰማይ ምድር ባሕርንም በእርሷ የሚንቀሳቀስ ሁሉ ያመስግኑት። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተማዎች ይሠራልና፣ በዚያን ይቀመጣሉ ይወርሱአትማል። የባሪያዎቹ ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ። ምዕራፍ 69 አቤቱ አንተን ለማዳን ተመልከት። አቤቱ እኔን ለመርዳት በሥላሴ ስም አቤቱ እኔን ለመርዳት ተመልከት። አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም። ክፉን የሚመክሩብኝ ወደ ኋላቸው ይመለሱ። ይፈሩም እንኳን የሚሉ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ፣ ደስ ይበላቸው። ማዳንን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛ ምስኪን ነኝና አቤቱ እርዳኝ። ረዳቴ ታዳጊ አንተ ነህና አቤቱ አትዘገይ። ምዕራፍ 70 አቤቱ አንተን ታመነው ለዘላለም አልፈር። በጽድቅህ አስጥለኝ ታደገኝም፣ ጆሮንም ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታደነኝ ዘንድ አምላኬ መሸሸጊያዬ ሁነኝ። ኃይሌ መጠጊያዬ አንተ ነህ። አምላኬ ኃጢአተኛን እጅ ከአመፀኛና ከግፈኛ እጅ አድነኝ። አቤቱ አንተን ተስፋዬ ነህ። እግዚአብሔር ሆይ ከታናሽነቴ ጀምሮ መታመኛዬ ነህ። ከማኅፀን ጀምሮ በአንተ ተደገፈው፣ ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁልጊዜ ዝማሬ ለአንተ ነው፣ ለብዙዎች መደነቂያ ሆነው፣ አንተ ግን ብርቱ መጠጊያዬ ነህ።
አፌን ምስጋና ሞላው ሁልጊዜ ክብርህን ግርማህን እዘምር ዘንድ። በእርጅናዬ ዘመን አትጣለኝ፣ ጉልበቴም ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋል፣ እንዲሁ አሉ። እግዚአብሔር ትቶታል፣ የሚያድነው የለም። ተከትላችሁ ያዙት። አምላኬ ሆይ ከእኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴ የሚሿት ይፈሩ ይፈጥነውም፣ ጉዳቴንም የሚፈልጉ እፍረትንና ሳርን ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ የምስጋናህንም ሁሉ ላይ ጨምራለሁ። ስራህን አላውቅምና አፌ ጽድቅንም ሁልጊዜ ማዳንህን ይናገራል። በእግዚአብሔር ኃይል እንገባለን። አቤቱ ጽድቅ ብቻ አስባለሁ። አምላኬ ከታናሽነቴ ጀምሮ አስተምረኝ፣ እስከ ዛሬም ታምራትን እናገራለሁ። እስከ ረጅም እስከ ሽማግልም ድረስ ለሚመጣ ትውልድ ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አቤቱ እስከ መቼ ታላላቅ ነገሮችን አደረገ? አምላኬ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትና መከራን አሳይተኸኛልና ተመልሰህ ሕያውም አድርገኝ። ከምድር ጥልቅ እንደገና አወጣኸኝ፣ ጽድቅህንም አበዛኸው። ተመልሰህ ደስ አሰኘኸኝ፣ ከጥልቅ እንደገና አወጣኸኝ። እኔ በበገና ስለ እውነትህ አመሰግንሃለሁ። የእስራኤል ቅዱስ አምላኬ ሆይ በመሰንቆ ዘምራለሁ። ዝማሬ በቀን ጊዜ አንተን ደስ ይላቸዋል። አንተ ያዳነውን ነፍሴን የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁልጊዜ ጽድቅን ይናገራል። ስለ ቃሉ የቃሉ ንጉሥ ቅዱስ እግዚአብሔር የተመሰገነ ይሁን፣ አሜን። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል እርዳን። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንንም አስተሰርይልን ለዘላለሙ አሜን። ክብረ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።